የንባብ አስገራሚ ኃይል በዓለማችን ላይ ያሉ እጅግ ባለጸጋና ስኬታማ ሰዎች አንድ የሚያመሳስላቸው ምስጢራዊ ልማድ እንዳለ ያውቃሉ? በዓለማችን ታዋቂው ባለሀብት ቢል ጌትስ በዓመት 50 መጽሐፍትን ያነባል። ዋረን ባፌት በቀን ውስጥ 80 በመቶ የሚሆነውን ጊዜውን የሚያሳልፈው መጽሐፍትን በማንበብ ነው። ጥያቄው ግን እነዚህ ሰዎች ቀድሞውኑ ሁሉንም ነገር አውቀው የለ እንዴ? ለምን ማንበብ አስፈልጋቸው ትሉ ይሆናል። ዛሬ ንባብ መረጃ ከመሰብሰብ ባለፈ እንዴት አእምሮአችን እንደሚቀርጽና ሕይወታችንን እንደሚያስተካክል እናያለን። ንባብ ማለት በሰው ሰራሽ መንገድ የተሰራ የጊዜ ማሽን ነው። እስቲ አስቡት፣ አንድ ሰው ለ70 ዓመታት በሕይወት ኖሮ ወድቆ ተነስቶ ተምሮና ተመራምሮ ያገኘውን የሕይወት ጉዞ በአንድ መጽሐፍ ውስጥ በ200 ወይም በ300 ገጾች ሊያሰፍረው ይችላል። እናንተ ደግሞ ያንን መጽሐፍ በ5 ሰዓት ውስጥ ስታነቡት ያ ሰው 70 ዓመት የፈጀበትን ጥበብ በ5 ሰዓት ውስጥ አገኛችሁት ማለት ነው። ንባብ ማለት የታላላቅ ሰዎችን አእምሮ መከራየት ማለት ነው። ሌላው በስተት የከፈለውን ዋጋ እናንተ ስተት ሳትከፍሉ በብልሃት እንድታለፉ ያደርጋችኋል። ሌላው አእምሮ ማደስ። ንባብ ለአእምሮአችን ልክ እንደ ስፖርት ነው። ስፖርት ለአካላችን ጥንካሬ እንደሚሰጥ ሁሉ ንባብም የማሰብ አድማሳችንን ያሰፋዋል፣ አመለካከትን ይቀይራል። መጽሐፍ ባነበብን ቁጥር ዓለምን የምናይበት አዲስ መስኮት ይከፈትልናል። ትናንት የጨለመብን ነገር ዛሬ ብርሃን ይኖረዋል። ቃላትና ንግግርን ያዳብራል። ብዙ የሚያነብ ሰው ሐሳቡን የመግለጽ ብቃቱና ተናግሮ የማሳመን ችሎታው ከፍተኛ ነው። ይህም በስራችንም በማህበራዊ ህይወታችን ወይም በማንኛውም አጋጣሚ ተደማጭ የመሆን ዕድላችንን ይጨምረዋል። ትኩረትን ይሰበስባል። በዚህ በሶሻል ሚዲያ ጫጫታ በበዛበት ዘመን አእምሮአችን በአንድ ሐሳብ ላይ እንዲያተኩር ንባብ ትልቅ ስልጠና ይሰጠናል። ወንድሜ ወይም እህቴ፣ ሀብታም መሆን ከፈለግ ቴሌቪዥን ሽጠ መጽሐፍ ግዛ ይባላል። እውነት ነው። ድሆች ትልቅ ቴሌቪዥን አላቸው፣ ሀብታሞች ግን ትልቅ ቤተ መጻሕፍት አላቸው። ዛሬ አንዲት ገጽ እንኳ ብታነቡ፣ ምክንያቱም ያነበብኸው ነገር ነገ የምትሆነውን ሰው ይወስነዋል። ይህ ሰናዩ ዝደም ነው። በጥበብ ጎዳና ላይ አብረን ለመጓዝ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ፣ እንዲሁም ለጓደኞቻችሁ ሸር አድርጉላቸው። ዛሬ እናንተ ምን እያነበባችሁ ነው? በኮሜንት አጋሩኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰናይ ጊዜ ይሆንላችሁ።